ብዙ ተባዙ ምድሪቱንም ሙላት ሆነ ትእዛዙ ምድሪቷ ሞልታለች ከገደብ እንዳናልፍ ትእዛዝ እንዳንጥስ ጎበዝ ፍሬን ያዝ አለገጣሚ ስለምን ፍሬን ነው የምታወራው ግሩሜ? ዶሮ ብታለም ጥራዋን አሉ ጥቅም አልባ መኪኖች ትስርየዋልክ የመኪና ፍሬን ጠፋብህ አይደል? አመድ በዱቄት ይስቃል የሚባለውን አባባል አታውቁ? ዛሬ ደግሞ ምሳሌ አነጋገር መማሪያ ቀን ነው። በልበል ዝም በል የነፍስ ማዕድ ፕሮግራም ምናምን እያልክ ልባችንን ልጠባው ነው እንዴ? ደግሞ ቁልፉ ማጋን ያለው እኔ ይዣለሁ። ታዲያ ክፈቷ። ጋሼ በር ሳይከፈት ጠብቀኝ ብሎኛል። ለጥብቅ ጉዳይ ሳይፈልገን አይቀርም። የራሴን የግጥም መድብል እያሳተምኩ ስለሆነ መዋጮ ይኖረናል አይደለ? መች ቀዩ በሳምንቱ ለተደሞዝ። እሺ ጀግናው ደግሞ ምን የሚል መጽሐፍ ነው የጻፍከው? ሀብታለ ከደጄ የሚል የመጀመሪያ እትም። እርግጠኛ ነኝ የመጨረሻ እንደሚው። ለምን ሲባል የከብቶች ምግብ ሳር ፍራሽ ላይ አድረ በህልም ቀን ዳንበሬ ስታይ አርብቶ አደር ባለሀብት ሆንክ መሰላ። አይ ግሩሜ እንደ ሐሳብ አንተ ስታነብ እንጂ ስትጽፍ አያምርብህ። ስለዚህ አንባቢውን ማህበረሰብ እንዳታሳጣን በእናትህ። እሰይ ጋሼ እንደውም መጡ። መዋጮንም ጋሼን ይመለከታል። ጠይቃችኋ ምድረ ጀጃቡላ ጋሼ ይረጀል እኔ ላይ ነው ምስቁት። ኧረ ጋሼ አይደለም። ታዲያ በማን ነው? በእኔ ነው ጋሼ። ባንተስ ይሳቃል፣ እኔ ራሱ ስቃለሁ። ዘበሩ መሳቂያውላ ደግሞ ትስቃላችሁ እንዴ? ጋሼ ዛሬ ስራ የለም እንዴ? ደስ አለህ ባለመኖሩ? እኔ ጋሼ ለስራ ያለኝ ጥልቅ ፍቅር እያወቁ ጥልቅ ባህር ግባ። እውነቴን ነው። ያንተ ስራ መሆን የነበረበት እዛ ቀበሌ ነበር። ያስምጠው ምኑን ልክ ነው ለማለት ነው ጋሼ። ለማንኛውም ይኸውላችሁ ትሰማላችሁ፣ ከዚህ ሰዓት አንስቶ አዲሱ ቅርንጫፍ ሄዳችሁ እንድትሰሩ ከራሴ ጋር መክሬ ጨርሻለሁ። በቃ ተከፈተ እንዴ እሱ ጋራሽ? እስኪ አትንቀልቀል። ይኸውላችሁ ትሰማላችሁ፣ ይኸው አሁን አዲሱ ቅርንጫፍ የተከበረ ሰፈር ነው። እዚህ እንደለመዳችሁት ይኸው እሴት ዳሌ ላይ እለጠፋለሁ ብላችሁ ይኸውላችሁ አንዱ ባለስልጣን በኋላ ግንባራችሁን ብሎ ደማችሁ ደመቀልብ እንዳይሆን እኔ አይመለከተኝም። መጠንቀቅ አለባችሁ። አይደረግም ጋሼ በጭራሽ አስቡ። እናመልጣለን። ምን ውሻ አመሉን በዱላ እንጂ በዳቦ አይተው። ቅዱስ ግን በዳቦ ይተዋል። በቃ ምድረ ውሪውላ አሁን ዳይ ወደ አዲሱ ገራጅ ሁልሽም ካሁን ሰዓት ጀምሮ ወደ ስራ። ምድረ ቆሼ ቆምቦሮ ይሆናል። ተከተሉ። እዛው የለመደበት ሄዶ ይጥረፍ። እሺ እኔ ማሩሃ እንደሆነ እንደዚህ አይነት ቀልድ አላውቅም። ቀንዱን ነው ምልሉት። የማን ቀንድ ነው? የመካሼ እሱ ነው እንደሚገርሙት። ቀንዱን ከማለት አልፌ ዋንጫ ነው የምሰራሉት። ላቤን ጠብ አድርጌ የገዛሁትን ማንከሽከሻ ዞር ብዬ እስክመለስ ይዞት ይሄዳል። ኖርናታ አይ ሳኩልሽ እቴ። የኔ ልጅ ነፈስ አይደለም እንጂ አንቺ ማንከሽከሻ የሚሰርቀው ያው እንደመጣልሽ። በሉ አባትና ልጅ ተማከሩና እቃዬን መልሱልኝ። እኔ ሌላ ምንም አልፈልግም። እቃዬን ብቻ ነው የምፈልገው። እቃዬን አትበይ፣ ማንከሽከሻዬን በይ። እሱም ቢሆን ለእኔ እቃዬ ነው። ሴትዮ እቃሽን ዛይሽ ፈልጊ። እንዳልሽው ግን ማንከሽከሻሽ ልጄ ወስዶ ከሆነ ጠይቀዋለሁ። እሱ ነው የሚሻለው። ምን ነው አባዬ ችግር አለ እንዴ? አዋረድከኝ። አንተ እያለ ምን ችግር ይጠፋል? አረ ችግርንማ ጋር ያጥፋል። አሜን አሜን። እንግዲህ ችግሩ አንተን ያጥፋ። ምን እንደተጸጸተ ሰው አንገትን ትደፋለህ? ምን ብዬ ነበረ? እርካሽ ነገር አትስረቅ፣ ደህና ነገር ላይ ፎከስ አድርግ አላልኩም? ቤቱ ባዶ ነው። ለምንድን ነው ስራህን ችላ የምትለው? ደህና ነገር ማየት አትችልም? ደህና ነገር መስረቅ አትሞክርም? ባለፈው የሰው አንገት አንቀህ ሊበላ የነበረ ዳቦ ይዘህ መጣህ። ግፍ አይሆንብህም እንዴ?
ኧረ ተመካሽ አትሁን ውሻ አትሁን ተልካሻ። እሺ ዳቦ ነው መጣ በምን ሊበላ ነው? በደረቀ ዳቦ አንገታችን አንቀልገል እንዴ? ባይሆን ለማባያ ምን ኪሱን ፈተሽ አታደርግም? ብቻ ተንጠለጠለ ነገር ብቻ ይዘህ ብቅ የምትለው ነገር እኮ ነው። እኔ በአንተ ጊዜ ዛኔ ይገባኛል አባዬ፣ በደንብ እረዳለሁ። ምን ይገባል? አሁን ነጭን የሰረካትን ማንከሻ መልስ። ምን ይታወቃል? ፈጣሪ ደግሞ ከነሱ ንጉ ጀባ ሊል ይችላል። ደግሞ እዚህ ከዛ ለቃቅም ያወጣቸው የቤት እቃዎች በሙሉ እድሳት ይፈልጋሉ። እነሱ ነው ሸጣቸውና ብሩን ታመጣለህ። እሺ እኔ ደግሞ በብሩ አዲስ እቃ ተካበታለሁ። እስኪ እንደወንዶቹ ወጣ በል። ተሰራቂ እኮ ሞልቷል። እዚህ መንደር ለመንደር እየተልከሰከስክ በስንት ስቃይ የገነባሁትን ስሜን እንላለሁ ብትል ዝም ብዬ ማይ እንዳይመስልህ አስቀፈድዳለሁ። ምን ለማን ነው ታስቀፈድደኝ? እሱ ነው የምንነጋገርበት ጊዜ አይደለም። አሁን የሰረከው ማንከሻ ሻንጣ አለ ዝም ብዬ ገዢ ሳጣ ጊዜ እኮ ለመልስላት ነበር የመጣሁት። በስመ አብ። አሁን ድስት ነው ማንከሽከሻ ነው? አሁን ምን ዋጋ ያወጣልኛል ብለህ የሰረከው? እሷስ ቢሆን በዚህ ወጥ ነው የምትሰራበት ወይንስ ቡና ነው የምትቆላበት? ለዚህ ነው ያዙ ይልቀቁኛለችሁ። ለዚች እና ታዲያ ይዛችሁ አትለቋትም ነበር? እስኪ በመጀመሪያ አንተን የያዘ ሴጣን እስኪ ደህና ቀ ያሳየህ እስኪ። አባዬ አታስብ፣ ወጥሬ አኮራለሁ። ምን ታኮራኛለህ? በመጀመሪያ እንኳን ወደ አዲሱና ብዙ ኢንቨስት ወደ ተደረገበት ጋራጃችን እንኳን በሰላም መጣችሁ። እንግዲህ በታታሪነትና በአዲስ ማንነት ነው ይሄን ጋራጅ መቀላቀል ያለብን። ቆይ አንዴ አከይ እኔ ግን በጣም ፈርቻለሁ። ይሄ ደግሞ ወንድ አይደለ እንዴ? ምን ያስፈራል? ቦቅባቃ እንዲህ ተሰብስበን ጋሼ ቢመጣ በቀደም ለታ ምን እንደተፈጠረ እያንዳንድ ታውቃለህ? እባክህ አበል የለውም እንጂ አበል ቢኖረው ራሳቸው ጋሼ ራሱ መጥቶ ይቀላቀሉ ነበር። አንተ ደግሞ በዚህ ቆንጂዬ ልጅ መሰብሰብ ራሱ ያበሎች አበል አይደል እንዴ? ተሳሳትኩ እንዴ ትነበብዬ? በፍጹም ግሩምዬ። ግሩምዬ ባክ ያልበላናት ተፍረን ያልቀ ይቅርታ አቤላ ነው ላንሳው። በምልክት ጥረው ይከሰል። ወይ አቤላ ምን እሺ ጓደኛዬ፣ ከዛስ በእናትሽ በቃ ምሳ በላን፣ ጓደኞቹም ነበሩ፣ ስስቅ ነው ያልኩት ብቻ። ጓደኛዬ ላንቺ በጣም ደስ ብሎኛል። በዛ ላይ ደግሞ ጓደኛ እንደምንሆን ቃል ገብተልኛል እና ከዚህ በኋላ እንደፈለግሽ ታገኘው ነው። እንዴት ደስ እንዳለኝ ይሁን ነገር። ሄሎ ቅዱሴ። ምን ባክቶ እኔ ነኝ ጥፋተኛ። ሲጀመር ጃኬቱን መንጸፍ ያልነበረብኝ አንቺ ምን ማለት ጭራሽ ላይ ለውጪ ያደርግሻል። ቢሆንስ ያንተን አለመጎዳት ያለስ 10,000 ብር ለዋስ ከፍለሽ ምንም አይመስልሽ? ቃልዬ ባትኖር እኮ ጉዱ ነበር። ልክ ነሽ እኮ ተረተረ ዛሬ። ቆይ ግን ጓደኛችሁ ይሄንን እንኳን ከግምት ውስጥ ማስገባት አቅቶስ ነው? ኧረ አቤላ የዛሽ ፎንቃ ነው እንጂ እንደዚህ ያደረገው እኮ የመጨረሻ ምርጥ ያራዳ ልጅ እኮ ነው ብትይ። ልደታን የምሩ ነው የሚነግርሽ። በቆይታ ደግሞ ማን ያውቃል? አረ ለቅዱስ እኮ ነው ልጅ ቱቪ ዛሬ ፈጣሪ እኮ ነው። ጽጌ ያላው ጽጌ ደግሞ ማለች ባልሳሳት አንተ ነው የመጣንበት ቤት ነው አይደል? በትክክል ተመልሷል። የመቶ ብር ካራሽ ያለፈንሽ ያው ለሐልፋታምሽ ከየት አባቱ አምጥቶ የቴሌ ብር ብድር ራሱ አለበት። በቴሌ ብር ራሱ ሲል እንዲህ ተሸፍኖ ነው ያለው። አይ ቅዱሴ ይሄን ያክል ተናግረህ ሞታል። የከሰረ ፍልፍሉ ሲያስጠላ። አቤል ምን አታወራም እንዴ? ባልፈታ ይሻለኛል ብሎ እያሰበ ይሆናል እንዴ? ለምን? የውቢት ብር ማለቴ
ጭንቀት ነው ጭንቀት። በስነ ስርዓት ነው እሺ አይነ እንዳላጠፋል። አንተ አፈን ይበላል እንዴ ከከት ታው እንጂ ምን አደረገ እሱ እኮ እንደ ጓደኞቹ ስላየን ነው ግን እንድናካል ፈለጋችሁ ይቀራል ችግር የለውም አረ እንደዛ አይደለም ታዲያ ለምን እንዳውቅ አልፈለጋችሁም ስላልፈለጋችሁ አይደል ለጉርንቺ የምትናገሩት አፉን ስለሚበላው ነው እንጂ ማወቅሽማ የት ይቀራል ያው ጊዜው ሲደርስ ለማለት ፈልጌ ነው ምንድነው ይሄን ያህል ባይሆን እኛ እንገለጠልላቸውና አቤል ደግሞ የቀረውን ነገር ያስረዳታል ይመችክ ያራዳልች አረረረረረረ በሁለት ቀን ቋንቋን ከበላሻተማ ቦሩ ትሸጪናለሽ ግን እኛ ስንሸጥ አንተ ደግሞ ከላይ ምርቃት ነገር ነሽ ተው እንጂ ልጁን ምን ነው ጠመድከው ቲዮ ባክሽ ፋራ ለማሉ ያዙን አይነቀኝ ቆንጆ በቃ አይመጡ ማለት ነው እንደኔ ግን ከባድ ችግር ሳይገጥማቸው አይቀርም እነ ጋሼም ይሄን ነገር ያውቃሉ እነ ቅዱስም ደንግጠው ነው የወጡት እሱ እኔን አይመለከተኝም እኔ ግን ህጋዊ የሆነ መረጃ ፈልጋለሁ ትክክል ፍትሃዊ ነሽ በዚህ አጋጣሚ ሳልነግርሽም አላልፈው ነገር አለ በቃ እናንተ ግን ስራ እንዴት እየሄደላችሁ ነው አንድ ፈላስፋ ምን ይላሉ መሰለሽ በህግ አምላክ እሱ ምንም አላለም አንተም ዝም በል እንድትፈጥን ብቻህን ተጓዝ ሩቅ እንድትጓዝ ግን ከሰዎች ጋር ተጓዝ ይላል መጽሐፉ ተጓዥ ምንድነው አስሬ ተጓዥ የምትለኝ ሯጭ ነው የጻፈው ወይስ ጻፊ ነው የጻፈው ምን አይነት ግሩም የሆነ ንግግር ነው ልክ እንደ ስሜ ቅባቱ በዛ እንጂ በሰበቡ መምሬ ተሳባሉ ምን ነው በሰበቡ ስሜ ካልተጠራል እናንተ እኮ ፊት ሲሰጣችሁ አትቻሉም በሉ ወደ ስራ እና ትንሽ እረፍት ማድረግ ደስ ይላል እንደዛ ይሻላል እንዴ ማለት ያው ጋሺ ማንንም ሰው ለተናበለ ሸከዚታ አድንሽ ወጣ ይወጣዳ እንዴ ቶሎ ብሎ ተገኝቶ ኦፕራሲዮን ማድረግ አለባቸው በጣም ብዙ ብር ነው በጣም ግን ኮሚቴና ታይልት ኩላሊቴ መሸጥ ካለብኝ እንጂ እሷ ምን እንድትሆንብኝ አልፈልግም ታድላ በዚህ ልክ ዋጋ የሚከፍልላት ፍቅረኛ ናት ወይ ጉድ አንተ ግን የምርህ ነው አላመንከኝም እንዴ አንቺን የመሰለሽ ቀሽት ልጅ ቀሽት ነኝ እንዴ ቀሽት ራሱ ባንቺን ካልተጠራው ብዙ አንድ የሚያስጨንቀን አራት አሽኩርም ለሁለት ሰው እኮ ጅንጀና አይመጣው ነፍሴ ውጭ ተቶት ስትሄድ ህፃን የመላጣ ልጅ ድሮም እኮ ያው ልጆች እኮ በብር ነው እንደ ጆተን የሚሰሩት ሂድና ብስኩት ገዝተህ ጓደኞችን አስቀናቸው እሺ እንካስ ጎረቤት በልቶ ያደገ ልጅ ይሄን ማለቱ ታምር ነው በነገራችን ላይ የኔ ቆንጆ እንጀራ መብላት የጀመረው ከጀሞ ጋር ሲተዋወቅ ነው እንዴ ማለት ከልጅነቱ እስካሁን ድረስ በቆሎ ዘንጋዳ አጃ ምናምን ሲበላን ያደገው አሁን የጠራቸው የምግብ ስሞች ናቸው እኔም ግን ለመጀመሪያ ጊዜ ነው ስሰማቸው አይደል ተባክ መሽመች ከዛሬ ጀምሮ ስለይሱ እስኪ እንዳደላ ማክሮና ሳውቃለሁ የምርሽ ነው ያ በጣም ነው እሺ ማውሲግ ነው እውነት ምን እንደምንሻለቅ እዚህ ድረስ ለፋችኋል በታክሲ መምጣት እንችል ነበር ለማንኛውም እናመሰግናለን ባከወራ ታወራ ባይሆን እኔ ጥፋተኛ ደግሞ ከልጁ ጋር እንዳትጣሉ እሺ እሱ ለኔ ተው አትጣሉት ያለሽ እንዴ ነፍሱን ነው የምበለው ወይ በእናታችሁ አትጣሉ ኧረ እኔ አልጣላም ኩርንችት ልትጣላ ነው እንዴ ግጥም አድርጌ ነው የምጣለው ኩርንችት መካሻ እኮ ነው ታዲያ ቢሆንስ እሱ ከህግ በላይ ነው እንዴ ኧረ ተው እንዳትጣሉ እነሱም ብዬ ነው እንጂ አልፈተው ማናት ወይ እጭ እንዳሰብሽው ከኔ በላይ ምን ልታስረዳኝ ፈልግ ስላንቺ ነግሪያት ፍቅረኛ እንደሆነች ታውቃለች እንዳሰብሽው አይደል እንዳትጠጋኝ
አታፍርም እንዴ ላስረዳኝ ስትለኝ እዚህ ተለጣጥፈህ ስትሳሳም እያየሁ ምን ይደጉማል? ተናገራ። ምን እንደሆነ ታስረዳኝ። ውቢቴ እየነገርኩሽ ምንም አትንገረኝ አልፈልግም። እኔ እናቴን ሞት አፋፍ ላይ ጥዬ ስላንተ አስባለሁ። አንተ እዚህ እሽኮለሌ ትላለህ። እነግርሽ የነበረው እኮ እሱ ነው። ምንም ቆይ ሌላ ሴት እንደደረግክብኝ? የኔ ሴት ተረጋግ እንጂ እንዳወራ እንኳን እድል ስጪኝ። ቆይ እሺ ምንድነው ልስማ? ለማዘር የሚሆን ብር እንድታበድረን ጠይቃት ያሰብኳት ልጅ ናት። የምርህ ነው አባቴ? ለምን ዋሻለሁ? እኔ ይቅርታ የኔ ጌታ፣ ስለማፈቅርህ ቀናለሁ እንጂ እኮ ጠርጥሬህ አይደለም። መቼም ትረዳኛለህ አይደል? እኔ አንቺ ነኝ፣ ከአንቺ ውጪ የማንም ልሆን አልችልም። የኔ በቃ ልሂድ። አንተ ጋር ነበር ልመጣ የነበረው። እሺ እሺ፣ ጋሼን ላውራና ልሸኝሽ? አይ እኔ እሄዳለሁ። ነገ እንገናኛለን። እሺ ነገ አንተ ጋር መጥቼ አድራለሁ። የምርሽ ነው? አዎ። እንድመጣ አልፈለግክም እንዴ? አለመምጣትሽን ነው የማልፈልገው። እሺ በቃ እኔ አሁን ልሂድ። ነገ መጥቼ አንተ ጋር አድራለሁ። እሺ ደውልልኝ። እሺ መግቢያ ሰዓቱ ሳይሆን አይቀርም። እንደዛ ነው ብለህ ነው? ዳሽ በቃ ወደ ስራ